ያኛውን ቢነጥቁ በጠበንጃው በዱላም ቢሆን ዛሬ አማራ መብትና ጥቅሙን ለማስከበር ወደ ኋላ አይልም። የአማራ ህዝብ በትጥቅ በኩል የተሟላ ነው። ዛሬም የልዩ ኃይሉን መፍረስ እኛ በምናይበት ኃይል ልግለጽልህ። ልዩ ኃይሉ እንደገና መደራጀት የሚባለው ነገር በፍጹም ስሜት የሚሰጥ ነገር አይደለም። ምክንያቱም አውቃለሁ በኦሮሚያ ጦሩ ኢንታክት ነው፣ አውቃለሁ በትግራይ ጦሩ ኢንታክት ነው። ይሄ ፕሪቶሪያ ምናምን እያለ ይሄ ማላገጫ በአማራ ተስፋ በአማራ መከራ የሚያላግጠው ሰው የሚያናፍሰው ፕሮፓጋንዳ ካልሆነ በስተቀር እንዳልፈታ አውቃለሁ። በሶማሌ እንዳልተፈታ አውቃለሁ። በአፋር እንዳልተፈታ አውቃለሁ። እንዳጋጣሚ በተለያየ የፖለቲካ መድረክ የተለያየ የፖለቲካ ሰዎችን ስለምናገኝ በጋምቤላ ያለው እንዳለ ነው፣ ኢንታክት ነው። አማራው ነው የፈረሰው። በእውነት የሆነ እንደሆነ አማራው ነው የፈረሰው። ይህ ለምን ፈረሰ? ያንን የሚመልሰው የመፍረሱ የአማራ ልዩ ኃይል መፍረስ ጥቅም ተጠቃሚ የሆነው ኃይል ነው። እንደ አማራ እንደኔ ብትጠይቀኝ ግን ከጣሊያን ጊዜ ወዲህ አማራው ለመጀመሪያ ጊዜ በተደራጀ መልኩ ስልጠና መሳሪያ በእጁ ይዞ ለአማራው መከታ የሆነበት ጊዜ አሁን ከነ ዶክተር አምባቸው መምጣት በኋላ በአማራው ውስጥ በፖሊስም በአድማ ብተናም በተለያዩ ኃይሎች የተደራጀው የአማራ ኃይል አደረጃጀት ነበር። ያንን ዲስማንትን ለማድረግ ተፈልጎ የተደረገ ተንኮል እንደሆነ አድርገን ነው የምንገነዘበው። ይሁን ምንም አይደለም። ትናንት መሳሪያውን አስወርደው ህወሓቶች በዳባት ላይ በጎንደር ዳባት ላይ ደብረ ታቦር ላይ ሽመሉን ሰብስበው አቃጥለውበት ነበር። በአንድ ወቅት እንደው ስነ ልቦናውን ጨርሶ ወሻውት ለማድረግ ፍቆ ለማውረድ ሞክረው ነበር። ግን ዛሬ እንደዛ አይደለም። ያ ሁሉ ሽመል ተቀይሮ እያንዳንዱ ባላገር ጥጃውንም ፍየሉንም ሸጦ ክላሽ ታጥቋል። የአማራ ህዝብ በትጥቅ በኩል የተሟላ ነው። ዛሬም ልዩ ኃይሉም ቢሆን በተበተነው መጠን በፈለጉት መንገድ በተኑት ይበሉ አደራጁት ይበሉ በምን ይበሉ አማራው ታጥቋል። አማራው የታጠቀበት ጊዜ ስለሆነ አያሰጋንም። ያ ልዩ ኃይል በእምነቱ ዛሬ ልዩ ኃይሉ በየትኛውም ቦታ ቢኖር በአማራው ጥቅም፣ በአማራው መብት፣ በአማራው ህልውና ላይ አንድ ነው። ዛሬ አንድ ነው። በአደረጃጀት በተነነዋል ብለዋል። አይጠቅምም። ምክንያቱም በመከራው ቀን የኢትዮጵያ የሚባለው መከላከያ ኃይል ያንን ኃይል ይፈልገው ነበር፣ ፈልጎታል፣ መክቶለታል። መከላከያ ባልነበረበት ጊዜ ቀድሞ የተደፋለት ያ ኃይል ነበር። ያ ኃይል ጸረ ኢትዮጵያ አልነበረም። ቅድሚያ ጣት ተነክሶበትና ጽንፈኛ ምናምንኛ እየተባለ ስም እየተጨመረለት መፍረሱ ኢትዮጵያን ይጠቅምን እንደሆነ እናያለን። አማራውን ግን ጎድቶ አይጎዳውም። ምክንያቱም ትጥቅ ውስጥህ ነው። ዛሬ አማራው ውስጡ ታጥቋል። አንተን ቢነጥቁ እኔም ቢነጥቁ ያኛውን ቢነጥቁ በጠበንጃው በዱላም ቢሆን ዛሬ አማራ መብትና ጥቅሙን ለማስከበር ወደ ኋላ አይልም። ስለዚህ አፍርሰውታል። ምን ድብብቆች ያስፈልጋል? ካላሽ ሞነም ነው በስተቀር አፍርሰውታል። ግን ውስጥህን ካላፈረሱት ምን ያደርጉሃል?